ገብርኤል ገብርኤል መልአከ ራማ ገብርኤል ገብርኤል መልአከ ራማ ስንጠራ ፈጥነ ድረስ ድምፅህን እንስማ። ገብርኤል ገብርኤል መልአከ ራማ ገብርኤል ገብርኤል መልአከ ራማ ስንጠራ ፈጥነ ድረስ ድምፅህን እንስማ። ትንቢቱ ሲፈጸም ዘመኑ ሲያበቃ ከቀናት ሳትዘገይ ሳይጎድል ደቂቃ ወደ ድንግል መጥተህ ደስታን አበሰርክ የአምላክን ሰው መሆን ለዓለሙ ሰበክ። ወደ ድንግል መጥተህ ደስታን አበሰርክ የአምላክን ሰው መሆን ለዓለሙ ሰበክ። ገብርኤል ገብርኤል መልአከ ራማ ገብርኤል ገብርኤል መልአከ ራማ ስንጠራ ፈጥነ ድረስ ድምፅህን እንስማ። ከውሃና ከእሳት ከሞት አመለጡ በእሳቱ መካከል ለጥፋት ቢሰጡ አንተ ባለህበት በየትኛውም ስፍራ ምንም ቦታ የለው ሞትና መከራ። አንተ ባለህበት በየትኛውም ስፍራ ምንም ቦታ የለው ሞትና መከራ። ገብርኤል ገብርኤል መልአከ ራማ ገብርኤል ገብርኤል መልአከ ራማ ስንጠራ ፈጥነ ድረስ ድምፅህን እንስማ። የመንገድ መሪ ፈውስነ ለሕመሜ ገብርኤል ስትመጣ በዛልኝ ሰላሜ። ደስታን አብሳሪ ተሸክመ ዜና ዛሬም ለአገራችን ምስራች ይዘና። ደስታን አብሳሪ ተሸክመ ዜና ዛሬም ለአገራችን ምስራች ይዘና። ገብርኤል ገብርኤል መልአከ ራማ ገብርኤል ገብርኤል መልአከ ራማ ስንጠራ ፈጥነ ድረስ ድምፅህን እንስማ። አንገቤን አይቶ ቅድስት ኢየሉጣ ስላንተ ትመስክር እስከ ልጇ ትምጣ። እሳት ለገብርኤል ነበልባል አስወጋች የአምላክን መወለድ ለዓለም የምታውጅ። እሳት ለገብርኤል ነበልባል አስወጋች የአምላክን መወለድ ለዓለም የምታውጅ። ገብርኤል ገብርኤል መልአከ ራማ ገብርኤል ገብርኤል መልአከ ራማ ስንጠራ ፈጥነ ድረስ ድምፅህን እንስማ። ገብርኤል ገብርኤል መልአከ ራማ
ገብርኤል ገብርኤል መልአከ ራማ ስንጠራ ፈጥነ ድረስ ድምፅህን እንስማ። የመላእክት አለቃ ገብርኤል ላከው ኃያሉ እግዚአብሔር በሰማያት ያለው የባሕሪ ልጄ ወዳንቺ ይመጣል ብለህ ለጽዮን ልጅ ንገራት ለድንግል። የመላእክት አለቃ ገብርኤል ላከው ኃያሉ እግዚአብሔር በሰማያት ያለው የባሕሪ ልጄ ወዳንቺ ይመጣል ብለህ ለጽዮን ልጅ ንገራት ለድንግል። ኃይለ ልዑል ወልድም ሥጋሽን ይለብሳል በተለየ አካሉ ወዳንቺ ይመጣል። ከሥጋሽም ሥጋን ከነፍስሽም ነፍስን ነስቶ ይዋሃዳል። በገዛ ሕፃናት ካንቺ ይወለዳል። የመላእክት አለቃ ገብርኤል ላከው ኃያሉ እግዚአብሔር በሰማያት ያለው የባሕሪ ልጄ ወዳንቺ ይመጣል ብለህ ለጽዮን ልጅ ንገራት ለድንግል። ደንቆሮ ሊሰማ ድዶች ሊናገሩ በጌታ ታምራት ዕውራን ሊበሩ ሙታን ይነሱ ዘንድ በማፀንሽ ፍሬ ከእግዚአብሔር ወዳንቺ ተልኬያለሁ ዛሬ። የመላእክት አለቃ ገብርኤል ላከው ኃያሉ እግዚአብሔር በሰማያት ያለው የባሕሪ ልጄ ወዳንቺ ይመጣል ብለህ ለጽዮን ልጅ ንገራት ለድንግል። ደስ አሰኛት አለው በልዩ ሰላምታ ሐሴት እንድታደርግ ምስራቹን ሰምታ ድዳ እንዳደረግከው ካህን ዘካርያስን እንዳታሳዝናት ከእርሷ ጋር ስትደርስ የመላእክት አለቃ ገብርኤል ላከው ኃያሉ እግዚአብሔር በሰማያት ያለው የባሕሪ ልጄ ወዳንቺ ይመጣል ብለህ ለጽዮን ልጅ ንገራት ለድንግል። ገብርኤል በደስታ ምስራቹን ይዞ ከሰማይ ወረደ በአምላኩ
ታዞ በሊባኖስ መንደር እስኪሰማ ድረስ ክንፉን እያማታ መጣ ሲገሰግስ የመላእክት አለቃ ገብርኤል ላከው ኃያሉ እግዚአብሔር በሰማያት ያለው የባህሪ ልጄ ወዳንቺ ይመጣል ለጽዮን ልጅ ንገራት ለድንግል። ደስ ይበልሽ አላት እየተሳለማት ሐርን ከወርቅ ጋር ስትፈትል አግኝቷት እውነተኛው ንጉሥ ካንቺ ይወለዳል ላንቺ ፍቅርና አንድነት ይገባል። የመላእክት አለቃ ገብርኤል ላከው ኃያሉ እግዚአብሔር በሰማያት ያለው የባህሪ ልጄ ወዳንቺ ይመጣል ለጽዮን ልጅ ንገራት ለድንግል። የመላእክት አለቃ ገብርኤል ላከው ኃያሉ እግዚአብሔር በሰማያት ያለው የባህሪ ልጄ ወዳንቺ ይመጣል ለጽዮን ልጅ ንገራት ለድንግል። አንሰግድም ብለው ሦስቱ ሕፃናት እንቢ አሉ። የምናመልከው አምላክ ከእሳት ያወጣል እያሉ አንሰግድም ብለው ሦስቱ ሕፃናት እንቢ አሉ። የምናመልከው አምላክ ከእሳት ያወጣል እያሉ በንጉሡ ቁጣ ልባቸው ሳይርድም አንዳችም ሳይፈሩ በእሳቱ መንደድም በእምነት በርትተው መከራን ታገሱ። የታመኑት ጌታ ፈረደ ለነሱ። በመካከል ታየ ከእነርሱ ጋር መልአኩ ገብርኤል ታዞ ከእግዚአብሔርም በእሳቱ መካከል ምስጋናን ጀመሩ። ስቡህኒ ብለው ለስሙ ዘመሩ። የእሳቱን ነበልባል ውሃ እያደረገ የእግዚአብሔር መልአክ ነፍሳቱን ታደገ። አንዳች ሳይነኩ ከእሳቱ ወጡ። የእግዚአብሔርን ክብር ለዓለም ገለጡ። ተመላልሰው ታዩ
ከለዳውያን የእሳት ምድጃቸው ሕፃናቱን ትቶ እነርሱን በላቸው። አረጋጊው መልአክ የመላእክትን ዓለም ገብርኤል አንተነ አብሳሪ ለማርያም መጥተህ አረጋጋን ሰላምን ተናገር እንጽና በእምነት እንኑር በፍቅር መጥተህ አረጋጋ ሰላምን ተናገር እንጽና በእምነት እንኑር በፍቅር አረጋጊው መልአክ የመላእክትን ዓለም ገብርኤል አንተነ አብሳሪ ለማርያም መጥተህ አረጋጋን ሰላምን ተናገር እንጽና በእምነት እንኑር በፍቅር መጥተህ አረጋጋ ሰላምን ተናገር እንጽና በእምነት እንኑር በፍቅር ባለንበት እንቁም እንጽና በእምነት እስከምናውቅ ድረስ የፍጥረቱን አባት ብለህ ስትናገር ገብርኤል ባርያም በቃል ጸንተዋል እስከ ለዘላለም አረጋጊው መልአክ የመላእክትን ዓለም ገብርኤል አንተነ አብሳሪ ለማርያም መጥተህ አረጋጋን ሰላምን ተናገር እንጽና በእምነት እንኑር በፍቅር መጥተህ አረጋጋ ሰላምን ተናገር እንጽና በእምነት እንኑር በፍቅር የዱራውን ሜዳ ያንን የሞት መንደር ከሰማያት ወርደ ሞላኸው በመዝሙር መጠፋፋት ይብቃ ይብዛ ሰላማችን ገብርኤል አትለይ ቁም ከመሃላችን አረጋጊው መልአክ የመላእክትን ዓለም ገብርኤል አንተነ አብሳሪ ለማርያም መጥተህ አረጋጋን ሰላምን ተናገር እንጽና በእምነት እንኑር በፍቅር መጥተህ አረጋጋ ሰላምን ተናገር እንጽና በእምነት እንኑር
በገሊላ መንደር ተልከ ከእግዚአብሔር ደስታ ይገባሻል ውዳሴና ክብር ብለህ በትሕትና የምስራች አልካት ለድንግል ማርያም ደስታን አበሰርካት። አረጋጊው መልአክ የመላእክትን ዓለም ገብርኤል አንተነ አብሳሪ ለማርያም መጥተህ አረጋጋን ሰላምን ተናገር እንጽና በእምነት እንኑር በፍቅር መጥተህ አረጋጋ ሰላምን ተናገር እንጽና በእምነት እንኑር በፍቅር። ቂርቆስ ኢየሉጣ ለአምላክ ቢታመኑ በሚፍለቀለቀው ቢጣሉ ከጋኑ ገብርኤል ስትደርስ ውሃው ቀዘቀዘ። ሞትን ያሸንፋል ለአምላክ የታዘዘ አረጋጊው መልአክ የመላእክትን ዓለም ገብርኤል አንተነ አብሳሪ ለማርያም መጥተህ አረጋጋን ሰላምን ተናገር እንጽና በእምነት እንኑር በፍቅር መጥተህ አረጋጋ ሰላምን ተናገር እንጽና በእምነት እንኑር በፍቅር። አረጋጊው መልአክ የመላእክትን ዓለም ገብርኤል አንተነ አብሳሪ ለማርያም መጥተህ አረጋጋን ሰላምን ተናገር እንጽና በእምነት እንኑር በፍቅር መጥተህ አረጋጋ ሰላምን ተናገር እንጽና በእምነት እንኑር በፍቅር። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። ሰላም ላንቺ ይሁን አለኝ ቅዱስ ገብርኤል፣ ሌላ ምንም አላውቅ ያውቃል እግዚአብሔር፣ ያውቃል እግዚአብሔር። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። ሰላም ላንቺ ይሁን አለኝ ቅዱስ ገብርኤል፣ ሌላ ምንም አላውቅ ያውቃል እግዚአብሔር፣ ያውቃል እግዚአብሔር። ከመቅደስ ቁጭ ብዬ ትንቢት እየሰማው ሐሩር ካስማምቼ ጥበብ እየፈተልኩ ሳለው በመገረም ያንን ቃል አስቤ አምላክ ሰው ሆነብኝ ተመሰጠ ልቤ።
ማናት ብዬ ሳስብ ያቺ ብላቴና ገብርኤል ደረሰ ብስራቱን ያዘና ዙፋኑ አደረገኝ የባሪያቱን ውርደት ተመልክቷልና። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። መልአኩ ገብርኤል ከነገረኝ በቀር ሌላ ምንም አላውቅ። ያውቃል እግዚአብሔር፣ ያውቃል እግዚአብሔር። እንዴት ያለ ማኅፀን ሰማይን ይሆናል? የልዑሉ ዙፋን ወዴት ይተከላል? እያልኩኝ ስጠይቅ በልቤ ለራሴ የመንፈስ ቅዱስ ኃይል አደረ በራሴ። ማናት ብዬ ሳስብ ያቺ ብላቴና ገብርኤል ደረሰ ብስራቱን ያዘና ዙፋኑ አደረገኝ የባሪያቱን ውርደት ተመልክቷልና። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። መልአኩ ገብርኤል ከነገረኝ በቀር ሌላ ምንም አላውቅ። ያውቃል እግዚአብሔር፣ ያውቃል እግዚአብሔር። እንዴት ከድሃ ቤት ይሄ ንጉሥ ያድራል? ለእርሱ የተገባ እስከ ወዴት ይገኛል? ገሊላን አሰብኳት ዞሬ በሕሊና ለካስ ተሸንፏል በባሪያው ትሕትና። ማናት ብዬ ሳስብ ያቺ ብላቴና ገብርኤል ደረሰ ብስራቱን ያዘና ዙፋኑ አደረገኝ የባሪያቱን ውርደት ተመልክቷልና። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። ሰላም ላንቺ ይሁን አለኝ ቅዱስ ገብርኤል ሌላ ምንም አላውቅ። ያውቃል እግዚአብሔር፣ ያውቃል እግዚአብሔር። እሳት የማይበላው አመልማል አይኖርም። እንዲህ ያለ ቅጠል ናዝሬት አይገኝም። ሕሊናዬ መጥቶ ሲበር ወደ ሲና አንቺ እኮ ነሽ አለኝ ገብርኤል መጣና። ማናት ብዬ ሳስብ ያቺ ብላቴና ገብርኤል ደረሰ ብስራቱን ያዘና ዙፋኑ አደረገኝ የባሪያቱን ውርደት ተመልክቷልና። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። መልአኩ ገብርኤል ከነገረኝ በቀር ሌላ ምንም አላውቅ። ያውቃል እግዚአብሔር፣ ያውቃል እግዚአብሔር። እንዴት ከድሃ ቤት ይሄ ንጉሥ ያድራል? ለእርሱ የተገባ እስከ ወዴት ይገኛል? ገሊላን አሰብኳት ዞሬ በሕሊና ለካስ ተሸንፏል በባሪያው ትሕትና። ማናት ብዬ ሳስብ ያቺ ብላቴና ገብርኤል ደረሰ ብስራቱን ያዘና ዙፋኑ አደረገኝ የባሪያቱን ውርደት ተመልክቷልና። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። መልአኩ ገብርኤል ከነገረኝ በቀር ሌላ ምንም አላውቅ። ያውቃል እግዚአብሔር፣ ያውቃል እግዚአብሔር። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። ሰላም ላንቺ ይሁን አለኝ ቅዱስ ገብርኤል ሌላ ምንም አላውቅ። ያውቃል እግዚአብሔር፣ ያውቃል እግዚአብሔር።
ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁ ስታስማማ የገብርኤል ድምፅ ተሰማ ተሰማ የመልአኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁ ስታስማማ የገብርኤል ድምፅ ተሰማ ተሰማ የመልአኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ውሃ ስትቀጂ ክንፉን እያማታ ሊያበስርሽ የመጣው በታላቅ ደስታ ከሞገስሽ ብዛት ሲታጠቅ ሲፈታ አቅርቦልሽ ነበር የክብር ሰላምታ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁ ስታስማማ የገብርኤል ድምፅ ተሰማ ተሰማ የመልአኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ የምስራቹን ቃል ምስጢር ተሸክሞ ገብርኤል ተላከ ሊያረጋጋት ደግሞ እርጋታ ተሞልታ ነገሩን መርምራ የመልአኩን ብስራት ሰማችው በተራ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁ ስታስማማ የገብርኤል ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ተሰማ የመልአኩ ድምፅ ተሰማ ይደሰታል እንጂ መንፈሴ በአምላኬ በምስጋና ሳድር ዘወትር ተንበርክኬ ሐሳቤ ለቅጽበት ሌላ መች ያስባል ለኔ ልጅን መውለድ እንዴት ይቻለኛል ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁ ስታስማማ የገብርኤል ድምፅ ተሰማ ተሰማ የመልአኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ካንቺ የሚወለደው ንዑድ ነው ክቡርም የተመሰገነ በሰማይ በምድርም ምስጢሩ ኃያለው ይረቃል ይሰፋል ካንቺ በቀር ይህን ማን ይሸከመዋል ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁ ስታስማማ የገብርኤል ድምፅ ተሰማ ተሰማ የመልአኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ እጹብ ነው ድንቅ ነው አንቺን የፈጠረም አንቺን በመውደዱ ሰውን አከበረም ዓለም ይባረካል በማኅፀንሽ ፍሬ ክብርሽን አልዘልቅም ዘርዝሬ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁ ስታስማማ የገብርኤል ድምፅ ተሰማ ተሰማ የመልአኩ ድምፅ ተሰማ
ተሰማ የገብርኤል ድምፅ ተሰማ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ። ለእግዚአብሔር የሚሳነው ነገር የለም ባላት ጊዜ እመቤታችን ለመልአኩ የእግዚአብሔር ገረዱ እነሆ አለው እንዳልክ ይሁንልኝ አለችው። ቃሏንም ምክንያት አድርጎ አካላዊ ቃል በማኅፀኗ ተቀረጸ። የሉቃስ ወንጌል ምዕራፍ 1 ቁጥር 38። ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ አለችኝ እናት በትሕትና በሥጋም በነፍስም ንጽሕት ናትና አለችኝ እናት በትሕትና ድንግል በክሌ ንጽሕት ናትና ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ አለችኝ እናት በትሕትና በሥጋም በነፍስም ንጽሕት ናትና አለችኝ እናት በትሕትና ድንግል በክሌ ንጽሕት ናትና የአዳም ቃል ኪዳን መፈጸሚያው ሲደርስ ላከው ገብርኤልን ወደ ቤተ መቅደስ እግዚአብሔር ሕሊና ተስላይ ነበረች ከሰማይ የመጣ ቃሉን ተቀበለች። ዳግሚት ሰማይ አርያም ሆነች ይደረግ ብላ በትሕትና ተቀበለች። ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ አለችኝ እናት በትሕትና በሥጋም በነፍስም ንጽሕት ናትና አለችኝ እናት በትሕትና ድንግል በክሌ ንጽሕት ናትና ማርያም ሆይ አትፍሪ ብሎ ያረጋጋት ካንቺ የሚወለደው መድኃኒት ነው አላት። ወንድ ስለማላውቅ እንዴት ይሆናል ብላ ጠየቀችው። ድንግልም ደንቋታል። ከሴቶች መሃል አንቺ ልዩ ነሽ በሕግ ሳይሆን በድንግልና ትወልጃለሽ። ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ አለችኝ እናት በትሕትና በሥጋም በነፍስም ንጽሕት ናትና አለችኝ እናት በትሕትና ድንግል በክሌ ንጽሕት ናትና
የጸዳባት አድሯል በማኅፀኗ አይኖርም ከእንግዲህ የሔዋን መርገሟ። የአዲሱ ኪዳን አዲስ ብስራታችን ምክንያተ ድነት አለች እናታችን። ቃልህ ይፈጸም ይደረግ ብላ ታምር ተሰማ ኢየሩሳሌም ናዝሬት ገሊላ። ይኩነኒ በከመ ትቤልኒ ይኩነኒ በከመ ትቤልኒ አለችኝ እናት በትሕትና በሥጋም በነፍስም ንጽሕት ናትና። አለችኝ እናት በትሕትና ድንግል በክሌ ንጽሕት ናትና። እጅግ አስገረመን የገብርኤል ዜና የነ ዘካርያስ ከቶ አይደለምና ለተመረጠችው የደረሰው ብስራት ዓለምን ከመሞት ከመርገሟ ዋጃት። ከሴቶች መሃል አንቺ ልዩ ነሽ በሕግ ሳይሆን በድንግልና ትጸንሻለሽ። ይኩነኒ በከመ ትቤልኒ ይኩነኒ በከመ ትቤልኒ አለችኝ እናት በትሕትና በሥጋም በነፍስም ንጽሕት ናትና። አለችኝ እናት በትሕትና ድንግል በክሌ ንጽሕት ናትና። ባለንበት እንቁም በእምነት በተስፋ ገብርኤል ይመጣል እሳቱን ሊያጠፋ። የስሙ ትርጓሜ ሰው የሆነ አምላክ ነው። ደስታን ያበሰረን ገብርኤል እርሱ ነው። ባለንበት እንቁም በእምነት በተስፋ ገብርኤል ይመጣል እሳቱን ሊያጠፋ። የስሙ ትርጓሜ ሰው የሆነ አምላክ ነው። ደስታን ያበሰረን ገብርኤል እርሱ ነው። ባለንበት እንቁም በእምነት በተስፋ ገብርኤል ይመጣል እሳቱን ሊያጠፋ። የስሙ ትርጓሜ ሰው የሆነ አምላክ ነው። ደስታን ያበሰረን ገብርኤል እርሱ ነው። ባለንበት እንቁም በእምነት በተስፋ ገብርኤል ይመጣል እሳቱን ሊያጠፋ። የስሙ ትርጓሜ ሰው የሆነ አምላክ ነው። ደስታን ያበሰረን ገብርኤል እርሱ ነው። ገብርኤል በፊት እንቁም ለዝማሬ በምልጃ ታግዘን ደርሰናል ለዛሬ። በሰማዩ መቅደስ በመሠዊያው ስፍራ አሳርግ ጸሎቱን ከዕጣኑ ጋራ። ባለንበት እንቁም በእምነት በተስፋ ገብርኤል ይመጣል እሳቱን ሊያጠፋ። የስሙ ትርጓሜ ሰው የሆነ አምላክ ነው። ደስታን ያበሰረን ገብርኤል እርሱ ነው። በሚፈሩት መሃል ገብርኤል ከተመ ሕዝቡን እያዳነ ድንቅ እየፈጸመ። ቀምሳችሁ እወቁ ቸር ነው እግዚአብሔር
መልአኩን ልኮ ጠላት የሚያሳፍር ባለንበት እንቆም በእምነት በተስፋ ገብርኤል ይመጣል እሳቱን ሊያጠፋ የስሙ ትርጓሜ ሰው የሆነ አምላክ ነው ደስታን ያበሰረን ገብርኤል እርሱ ነው። ሰላም ሰላም ለከ ገብርኤል ብለናል ከእሳቱ ነበልባል ከሞቱ ተርፈናል። የሚፈላ ውሃ ቢሰማ እንደ መብረቅ በእምነት ጸንተናል ስፍራውን ሳንለቅ። ባለንበት እንቆም በእምነት በተስፋ ገብርኤል ይመጣል እሳቱን ሊያጠፋ የስሙ ትርጓሜ ሰው የሆነ አምላክ ነው ደስታን ያበሰረን ገብርኤል እርሱ ነው። በመከራ ሳለን በሐዘን በትካዜ መዳናችን ሲደርስ በእግዚአብሔር ጊዜ ልደቱን ነገርከን የጌታን መወለድ የአምላክን ሰው መሆን ያለ ሥጋ ፈቃድ። ባለንበት እንቆም በእምነት በተስፋ ገብርኤል ይመጣል እሳቱን ሊያጠፋ የስሙ ትርጓሜ ሰው የሆነ አምላክ ነው ደስታን ያበሰረን ገብርኤል እርሱ ነው። ባለንበት እንቆም በእምነት በተስፋ ገብርኤል ይመጣል እሳቱን ሊያጠፋ የስሙ ትርጓሜ ሰው የሆነ አምላክ ነው ደስታን ያበሰረን ገብርኤል እርሱ ነው። ስለቴን ሰማ ፈጥኖ ከራማ የአምላክ ባለሟል ቅዱስ ገብርኤል 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 ቅዱስ ገብርኤል መጣ ከሰማይ ቅዱስ ገብርኤል እኔን ልራዳ ቅዱስ ገብርኤል ከነበልባሉ ቅዱስ ገብርኤል ክንዱን ከነዳ ቅዱስ ገብርኤል እሳት ሳይነካው ቅዱስ ገብርኤል ሰናፊላችን ቅዱስ ገብርኤል መልአኩ ቆመ ቅዱስ ገብርኤል ከመሃላችን ስለቴን ሰማ ፈጥኖ ከራማ የአምላክ ባለሟል ቅዱስ ገብርኤል ስለቴን ሰማ ፈጥኖ ከራማ የአምላክ ባለሟል ቅዱስ ገብርኤል ቅዱስ ገብርኤል ተመችቶናል ቅዱስ ገብርኤል ማዕበለ እሳቱ ቅዱስ ገብርኤል እኔን ተቀኘን ቅዱስ ገብርኤል ቆመን በፊቱ ቅዱስ ገብርኤል ከቁጥር በዛን ቅዱስ ገብርኤል ሰፋን በጌታ ቅዱስ ገብርኤል በሞት ውስጥ ሆነን ቅዱስ ገብርኤል ዘመር በእልልታ ስለቴን ሰማ ፈጥኖ ከራማ የአምላክ ባለሟል ቅዱስ ገብርኤል ስለቴን ሰማ ፈጥኖ ከራማ የአምላክ ባለሟል ቅዱስ ገብርኤል ቅዱስ ገብርኤል ንጉሥ ቢያቆምን ቅዱስ ገብርኤል በዱራ መሃል ቅዱስ ገብርኤል ሰማይ ተከፍቶ ቅዱስ ገብርኤል እሳት ቢነደድ ቅዱስ ገብርኤል ከቶም አንስት ቅዱስ ገብርኤል ለሰው ልጅ ሥራ ቅዱስ ገብርኤል የአማልክት አምላክ
ከኛ ጋራ ስለቴን ሰማ ፈጥኖ ከራማ የአምላክ ባለሟል ቅዱስ ገብርኤል ስለቴን ሰማ ፈጥኖ ከራማ የአምላክ ባለሟል ቅዱስ ገብርኤል ቅዱስ ገብርኤል ሕፃኑ ቂርቆስ ቅዱስ ገብርኤል ከእናቱ ጋራ ቅዱስ ገብርኤል ቢደርስባቸው ቅዱስ ገብርኤል ጽኑ መከራ ቅዱስ ገብርኤል በእግዚአብሔር ማዳን ቅዱስ ገብርኤል ስለታመኑ ቅዱስ ገብርኤል ገብርኤል ተልኮ ቅዱስ ገብርኤል እሳቱ ዳኖ ስለቴን ሰማ ፈጥኖ ከራማ የአምላክ ባለሟል ቅዱስ ገብርኤል ስለቴን ሰማ ፈጥኖ ከራማ የአምላክ ባለሟል ቅዱስ ገብርኤል ተሰማ ስለቴ ተሰማ ስለቴ ተሰማ ስለቴ ተሰማ ስለቴ ለገብርኤል በአባቴ ተሰማ ስለቴ ተሰማ ስለቴ ተሰማ ስለቴ ስዕሉ ፊት ቆሜ ተሰማ ስለቴ ልነግረው ችግሬን ተሰማ ስለቴ መልአኩ ገብርኤል ተሰማ ስለቴ ባርከው ዘመኔን ተሰማ ስለቴ ተሰማ ስለቴ ተሰማ ስለቴ ተሰማ ስለቴ ተሰማ ስለቴ ለገብርኤል በአባቴ ተሰማ ስለቴ ተሰማ ስለቴ ተሰማ ስለቴ ክፉ እንኳን ቢገጥመኝ ተሰማ ስለቴ አልፈራም ከእንግዲህ ተሰማ ስለቴ የጭንቄ ማረፊያ ተሰማ ስለቴ ምርኩዜ ነው ስምህ ተሰማ ስለቴ ተሰማ ስለቴ ተሰማ ስለቴ ለገብርኤል በአባቴ ተሰማ ስለቴ ስለቴን ሰማ ፈጥኖ ከራማ የአምላክ ባለሟል ቅዱስ ገብርኤል